አሰላሙ አለይኩም ወራህመቱላህ ወበረካቱ። አይሻ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? ያው ዛሬ ጊዜ በዩቲዩብ ምንም ነገር ሰለመዝራይ እየላኩ አይደለም። ቢሆንም ግን ተው ልጅ ተቡቃይነቷ አስተንትኗ አስቃስ እያልኩ በቀኑ እየለቀኩኝ ያው ታይታችሁታል ብዬ ተስፋ አለኝ። በመቀጠል ደግሞ ዛሬ ይኸው በርበሬ ምን ደረጃ ላይ እንዳለ ላሳያችሁ ነው። በቀሎ ምናምን የዘራሁትን ደግሞ ጭራ ፍሶ ደርቆ እንትን ጭራ ፍሶ ጭራውን አድርቆ እንትን ብሎ ታበቃ አይጤቱ ይኸው ጉሬ እየማሰች ወገቡን እየቀነጠሸች በላችሁ ማለት ነው። ወገቡን እየቀነጠሸው በርበሬው ደግሞ ይኸው ቃሪያ ይዞ እየቀላ ነው። ያው ይሄን ሰሞን እየቆረጠብን ወጥም ምንም እየሰራንበት እንጂ በርበሬው ቃሪያ ይዞ ይኸው እየተበላ ነው። ቅጭምጭም ያለ ቃሪያ ነው። በጣም የሚጣፍጥ ነው። የሚያቃጥል ነው ማለት ነው። የሚጣፍጥ እንግዲህ የሚያቃጥል ነው ማለት ነው። እንደዚህ ቀላል በርበሬ አይደለም ማለት ነው። እና ምንም አይነት ኬሚካል የለውም። መሬቱን ቆፍሬ የዘራሁት አራባሁት። ከዛ ደግሞ ውሃ ጠጣሁት እንጂ ኬሚካል ነገር የተጠቀመ የለም። መሬቱ በርበሬ ይሆናል። ለሌላ ነገር እንኳ በጣም አይደለም። ይሄ ደግሞ ጎመን ነው። ዝም ብዬ ረጭቸው ነው። ያው የለመደ ጡጣ ሁል ጊዜ ፍርጠጣ ነው። ፊት ቀን በሰለበላን በጎን ርጭት ታረኩት። ያው በቀለ ግን ይሄ እኔ እንጃለቱ ዛሬ ጊዜ ቦታውን እንትን እያልኩለት እየኮተኮኩለት ሰላላ አይደለም። እንክል ሊሆን ይችላል ላይሆን ይችላል ማለት ነው። ፊት እየተንከባከብኩን ነበር ማለት ነው። ዛሬ ጊዜ ግን በርበሬው ያው ቃሪ እያዘ ስለሆነ ስሩ ተተነካ ይደርቃል ማለት ነው። እዛው ክርር ብሎ ይቀመጥ እንጂ እና ደግሞ በየቀኑ ነበር ቅጣሉን መለመልመው ማለት ነው። በጣም ቅጣል አለው። ቅጣሉ ትላልቅ ቅጣል ነበረ ማለት ነው። ይሄ ጫፍጫፉ እንደገና እንትን የሚለው እንጂ ቅጣሉ በጣም ሰፋፊ ቅጣል ነበረ። ባንዴ ነበር ጭልም የሚያደርገው። ግን ቅጣሉ ሲበዛ ቃሪያ ይዝም ብዬ ስላሰብኩ ነው እንትን ያልኩት። እየቀላ ነው ውስጡን ያው እየቆነጠብኩ ነው። ቀዮቹን ለእንትን ለሁሉም ነገር እንጂ ማለት ነው። ይኸው ብስሚላ ይኸው እንደዚህ እየቀላ ነው። ይኸው ቃሪያዎቹ ቀጭን ሽምጥጥ ያሉ ናቸው። ማሻአላህ ሁላችሁም ተጠርታችኋል። እንግዲህ በማደም ጓሮ ነው ይሄ ቃሪ። ይሄ እንዲህ በርበሬ ይመስላል። አላሁ አለም። ፍሬውን ነው ከጀ ባንድ ሪያል ገዝቼ የዘራሁት። የሚያብብም አለ ቃሪ የሚያዛለ ማለት ነው። እህት ወንድሞቼ ያው ተገብዛችኋል። የምታቃጥል በርበሬ ናት። የሀገር ትዝታ ያለበት። እኔ ግን በማደም ጓሮ ነው ብያለሁኝ። በጀርካን ውሃ እየተቀዳ ነው የተጠጣው እንጂ በተሰጦስ ዝናብ ውሃ አይደለም። ያው እንዳልኳችሁ በቀሎዬን አይጤቱ ጭራ ነስንሶ እንትሲ አይጤቱ በላችሁ ማለት ነው። ተገቡ እየቆረጠች እንደው ወላሂ ለአዚም ትገርማለች። እዚህ ሀገር አይጥ ጉሪያው እንዴት አድርጋ መሬቱ እንደምትመሳው አላሁ አለም። ምሳ ነው። ተበርበሬውን ብቻ ትቀነጥሸዋለች፣ ትቆራርጠዋለች፣ ቃሪያውን ትቆነጣጥበዋለች እንጂ አበላውም። ይኸው በርበሬው እዚህ አካባቢ አሁን ኤግዛምፕል ምሳሌ ንውሰድና ይሄን በርበሬ ቁምጥብጥ አድርገዋለች። ምንድናት አይጢቱ ይኸው ቆምጣል ምን ታገኝ እንደው አላውቅም። ቃሪያውንም ቆንጥባ አትበላውም እንጂ ትጥለዋለች ማለት ነው። እና ይሄ በማደም ጓሮ ነው። አህላን ወሳህላን። ቃሪያ የሚፈልግ ሰው አኑ ተፈደሉ እናበላችኋለን። ያው በውስጥ ለጋለጋ ቃሪያ አለ። ያው እንደዚህ እየገላለኩት አየሁት። ለጋለጋ ቃሪያ አለ ግን እንደው ሲያቃጥል ወላሂ ለአዚም። አሁን እንዲች ቅጭም ያለ ይሁና እየቆነጠኩበት ማለት ነው። እንዲ ቅጭም ያለ ይሁና። አሁን እንግዲህ ይሄ መቅላት ነው እንጂ ታይ በላይ ያርጋል አይባልም ቃሪያው ማለት ነው። ግን ሲያቃጥል ወላሂ ልብ ነው የሚነካው ማለት ነው። ማሻአላህ ይኸው የሀገር ትዝታ ላስጎበኛችሁ። እኔ ቀን በቀን ሰላም እምላቸው ጓደኞች እነሱ ናቸው። በየቀኑ አንድ ቀን ሰላም ሳልላቸው ውዬ አላቅም። እና ይሄ ደግሞ ጎመን ዘር ነው። ፊት ቀን ጎመን ስለ ጎመን አውርቻችኋለሁ። በመሀል የዘራኋቸውን በዛ ያለውን ነቀልኩና እንደገና በርበሬ ያራባሁበት። ግን በዛ ያለውን ታውቁት። ይኸው የሀገር ጎመን ዘር ትዝታ ሽት አድርጌ ነው ወደታ ይሄ ዘራሁት ማለት ነው። የበቀለው እዛው ላይ አይታችሁታ እንደው ቅድም። ይሄ ደግሞ በእንትኑ ነው ቲማቲሙ ነው። አይጤቱ ስሩን እየማሰች ለመድረስ እሱን ለመድረስ ስታስብ ስሩን እየማሰች እያደረቀችብኝ ነው ማለት ነው። ይኸው ሪኮርድ ታስረጀምኩ ሶሪ ብያለሁኝ። አውዶ እንተ ቪዲዮ ታስረጀምኩ
ያው ረጅም ቪዲዮ ለቅቄበት አላውቅም። በዛኛውም ዩቲዩብ የሆነ በዚህም ይሄ እንኳን 19 ሰው ብቻ ሰብስክራይብ አድርጎኝ የቀረው ያኛውን ደግሞ ፕላስ አድርጌ ሲደመር አድርጌ ስለከፈኩት እንዴት ቪዲዮውን እንደምለቀው እንትን አላልኩትም። በሌላ አቃፎ ገዝቼ በዛ እንትን ታላልኩት በቀር ማለት ነው። ወላሂ ኑዝ ተመልከቱ ያ ጀማ እዚህ ውስጥ ይታያችኋል። አሁን እርግጥ ሳረገው ብርጉድ ብሎ እንትን አለኝ ማለት ነው። ይሄ ጉሬ ነው ወላሂ አይጤቱ ማለት ነው። ሱብሃንአላህ ይሄ ፈትሃ ነው። ያው አውቃ ለበስ አድርገው እንጂ ፈትሃ ነው። ሱብሃንአላህ ይገርማል አይጤቱ ነገር ወላሂ አልዓዚም። እና እየቆረጠችብኝ ነው ያ አላህ። እንዲያው እርግጥ ባረገው እንዳለ ወላሂ አልዓዚም ጉሬ አልኳችሁ። ጉሬ ናድ ያለ እና ይሄን ይመስላል። መስጂድ ሊገቡ ሰዎች መጥተውብኝ ነው ላቆም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዳለ ጉሬ ነው መስጂድ ሊገቡ ነው። ጎረቤት ሱዳኖች አሉ መስጂድ ሊገቡ ስለሆነ እነሱ ሽሽትን ስል ወርቅ ነበረ ማለት ነው። ሱብሃንአላህ ሀይጤቱ ጉሬ በጉሬ አድርገዋል ማለት እርግጥ ሳረገው መሬቱ ድምቅ ነው የሚለው ጉሬው ክፍት አርጋ አስቀምጠው ማለት ነው። ሱብሃንአላህ የምን ፈልጋ እንደው አላውቅም። ይሄው ቲማቲሙ ገና አላበበም፣ ግን ያው አደግ ሲል ቅጣሉ እየቆረጠኩት እንጂ ቅጣሉ ጫካ ነው የሆነው። በርበሬው እሱም ግን ደግሞ እየቆረጠኩት ነው ማለት ነው። እና ይሄንን ይመስላል። ቃሪያ ብሉ አህለን ወሰህለን ተፈደሉ። ይሄ ተሄ በላይ እንግዲህ አያርግም ማለት ነው። እንዲህ እንደሆነ የሚቀረው እቺ መቀጫጨማቸው ወላሂ ሲያቃጥሉ ግን ጆሮ ነው የሚናሉት። ሱብሃንአላህ ይሄው ይሄንን ይመስላል። ቀን በቀን ሲያታክተኝ የሚውለው ውሃ የማይጠቅመው ይሄን ደግሞ አይጤቱ እየማሰችው ነው። ይሄ ጉሬ እንትን አቦሩን ወደ ተለየ ላይ ተነሳ። እኔ ወላሂ ምን ፈልጋ እንደው ግራው ነው የሚገባኝ። እዚህ ደግሞ ድንብላል ነበር የፊቱ ድንብላል እዛው ራሱ ወረራ አለ ማለት ነው። ውሃ እንዲጠጣ ይፈልግም መዘርዘር ሲፈልግ ሲዘረዝር ማለት ነው። ፍሬ ማውጣት ሲጀምር ውሃ ታደርግበት ውሃው ኩሽርር አድርጎ ነው ያደረገው። እና አና ዘራሁትና አይሆን መሬቱ እንትን ተከልኩት ብርቱካን ተከልኩት። ብርቱካኑ አድርጎታ በቃ እንደገና ደረቀ። ለምን እንደምደርቅ አላውቅም። መሬቱ ብቻ ለበርበሬ ነው የሚሆነው። እያየሁት ነው። ይሄንን ይመስላል ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበራታቱን። ዛሬ ጊዜ ስራ የሚሰራ ሰው ሳይሆን የሚጨፍር ሰው ወይንም ደግሞ ቃጤ ባጤ የሚለው ነው ቪውም ያለውም ሰብስክራይብም ያለውም ላይክም ያለውም ልጅ ለምን እንደው አላውቅም። ተራሴው ጀምሮ ነው ግን ሰው ሳልሄድ እኔ ምን ላይ ነው ያለሁት ብዬ ራሴን መጠየቅ አለብኝ ማለት ነው። እና ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።